ፍጻሜያችሁን እናንተ ሳትሆኑ እግዚአብሔር ነው የሚያውቀው። እየሰማችሁ ነው? ዛሬ ላይ ያላችሁ ማንነት፣ ዛሬ ላይ የምንጠላው ብዙ ነገር፣ እኛ ላይ ያለው ነገር በሙሉ ጅማሬው ሊሆን ይችላል እንጂ ፍጻሜው አይደለም። የኃጢአታችን የተጨመቀው ማንነታችን እኛን አሁን ላይ ያለውን ማንነታችንን ሊናገር ይችላል እንጂ እስከ ፍጻሜው ድረስ እንደዛ ሆናችሁ ትቀጥላላችሁ ማለት አይደለም። ሁላችንም ያላጠፋነው ጥፋት የለም። ስሙ በደም ሆዳችን አምላካችን የሆነብን ከእግዚአብሔር በላይ ሆዳችንን የምንገዛለት መጾም ሲያስፈልገን ከመራብ ይልቅ መጥገብን የምንመኝ ሰዎች በሙሉ ከእግዚአብሔር በላይ ሆዳችን በልጦብናልና ለሆዳችን ተገዝተናል ማለት ነው። ሰው ለእግዚአብሔር ያለውን ፍቅር የሚያሳየው በአምሳሉና ባሪያው የተፈጠረው ሌላውን ሰው በመውደድ ስለሆነ ብቻ ነው። የማታዩትን እግዚአብሔር እንዴት ነው እወደዋለሁ የምትሉት? በአምሳሉ የተፈጠረውን ሰው እጠላዋለሁ እያላችሁ ውሸታም ነው እንደዚህ አይነት ሰው ማለት ነው። አብዛኞቻችን ለእግዚአብሔር ብለን መተው ያለብንም ብዙ ነገር መተው የከበደን በሰው ዘንድ እንዳንሰደብ ስለፈራን፣ በሰው ዘንድ ላለመሰደብ፣ በሰው ዘንድ ላለመነቀፍ፣ በሰው ዘንድ ምን ይሉኛል ብለን ስለፈራን አሁንም ኃጢአቱን ዝም ብለን የምናደርገው ሰዎች አሉ። ሰዎች ምን አሉን ምን አላሉን በዘላለም ሕይወታችን ላይ ምን ድርሻ ኖሯቸው? ኃጢአት ሰርተን በደል ሰርተን የሚያሞግሰን ሰው ቢኖር ምን ለኛ የሚጨምርልን ነገር አለ? ጽድቅስ ሰርተን ባያመሰግኑን ሰዎች ለኛ ምን የሚቀንስብን ነገር አለ? ክርስቲያኖች አንሞኝ። በጣም ብዙ ዘመን ተታለል። እውነቴን እንምላችሁ ምንም ባይኖራችሁ ኃጢአት ግን መተው ትችላላችሁ። እየሰማችሁ ነው? ምንም ልትሰጡት ለእግዚአብሔር የምትችሉት ነገር ላይኖር ይችላል። ኃጢአት ትታችሁ ግን ራሳችሁን መስጠታችሁ ትችላላችሁ? አትችሉ? እንችላለን። ለእግዚአብሔር የሚፈልገው ትልቁ ስጦታ እናንተን ነው፣ ሌላ ነገር አይደለም። እኛ ስንገኝ ሌላውም ነገር አብሮ መገኘት ስለሚችል እንደ ሰው ሰርቼ ህይወቴን ለመለወጥ ነበር እኮ ነው የተሰደድኩት። ነገር ግን አይደለም ህይወቴን ልለወጥ ጸባዬ ቅሪር ልወጥወጥ ብሎ ከሰው ጋር ራሱ መግባባት አቅቶኛል። እውነቴን ነው። እነሱ ኤ ሲሉን የዜድ እያልኩኝ ልንስማማ አልቻልንም። ሰው እንዴት ህይወቱን ሊለውጥ መጥቶ